بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه وموالاه. ولنا يتكبراتشو يا البينة واتساب جروب አባላት إن شاء الله بزاري أولت الله سبحانه وتعالى بسورة الزمر قطر 15 ላይ የነገረንን የቁርአን አያ እናያለን። ብዙ ጊዜ ስለ ድል ብዙ ጊዜ ስለ ተርፋማ ነገሮች ይነገራል። ነገር ግን አላህ በዚህ የቁርአን አያት ስለ ኪሳራ ይናገራል። እስቲ ኪሳራ ምንድነው? ኪሳራ እኛ ይህንን ተርም የምንጠቀምበት ገንዘባችን በሚጠፋበት ጊዜ፣ ከሀገር ተሰድተን ንብረቶቻችን በሚባክኑበት ጊዜ፣ እንደገና ደግሞ መኖሪያ ቤቶቻችን በሚፈርሱበት፣ ንብረቶቻችን በሚዘረፉበት፣ ሀብት በቃጠሎ በሚወድምበት፣ ወደ ዩኒቨርሲቲ ማለፊያ ነጥብ በማናገኝበት ጊዜ፣ እንዲሁም በውጭ ሀገር ያለን ደግሞ ኢቃማችን በሚበለግበት፣ ንብረቶቻችን በአጠቃላይ በሚባክኑ ጊዜ ኪሳራ ደረሰብን ብለን ኪሳራን ዲፋይን እናደርጋለን። ኪሳራን በዚህ መልኩ እንገልጻለን። ይህ የኛ ስለ ኪሳራ ያለን እይታ ነው። አላህ Subhanahu Wa Ta'ala ግን በሱረቱ ዙመር ቁጥር 15 ላይ አትሳሳቱ፣ ኪሳራ ብሎ ማለት እሱ አይደለም ይለናል። እነዚህ ኪሳራዎች ሊጠገኑ የሚችሉ ኪሳራዎች ናቸው። ምክንያቱም ከማጣት በኋላ ማግኘት፣ ከመውደቅ በኋላ መነሳት አለና። ምናልባትም አንዳንድ ኪሳራ ብለን የምናስባቸው ከበስተኋላቸው መልካም ነገሮችን ይዘው የሚመጡበት አጋጣሚ አለ። ነገር ግን ሐቂቀተል ኸሳራ ትክክለኛና እውነተኛው ኪሳራ አላህ Subhanahu Wa Ta'ala قل إن الخاسرين الذين خسروا أنفسهم وأهليهم يوم القيامة ألا ذلك هو الخسران المبين ግልጽ ሆኖ ኪሳራ ብሎ ማለት ይህ ነው ይለናል። إن الخاسرين الذين خسروا أنفسهم ከሳሪዎች ማለት እነዚያ በትንሣኤ ቀን ነፍሶቻቸውንና ቤተሰቦቻቸውን ያከሰሩ ናቸው ይላል አላህ። ንቁ አላ ذلك هو الخسران المبين ይህ እርሱ ግልጽ ኪሳራ ነው በላቸው ይላል። ይህ ነው እንግዲህ ትክክለኛው ኪሳራ ብሎ ማለት። ከከሰሩ በኋላ ትርፋማ መሆን የማይቻልበት ኪሳራ ብሎ ማለት ይህ ነው። ይህ ኪሳራ አንዴ ከተፈጠረ እንደገና በድጋሚ ላለመክሰር እድል አይሰጥም። አንዴ ከከሰሩ ወደ ኋላ መመለስ የማይቻልበት ኪሳራ ቢኖር የጀሃነም ኪሳራ ነው። ጀሃነም የሰው ልጆች ወንጀሎቻችን በዝቶ ከኸይር ስራዎቻችን አይሎ በሚገኝበት ጊዜ የምንገባበት የአላህ Subhanahu Wa Ta'ala የመቅጫ ዓለም ነው ማለት ነው። ኪሳራ ብሎ ማለት ነገ በትንሣኤ ቀን ሚዛኑ የቀለለበት ሰው ያኔ ነው ያ ሰው ከሰረ የምንለው። የሥራ መዝገቡን በግራ እጁ የተቀበለ ጊዜ ነው ከሰረ የምንለው። የሥራ ምርመራው የጠናበት ሰው ነው ከሰረ የሚባለው። ሱብሃንአላህ። በዛን ጊዜ የሰው ልጅ ሚዛኑ መልካም ስራና መጥፎ ስራው በሚመዘንበት ጊዜ አንድ ነጠላ አጅር ምናልባትም በዱንያ ምድር ላይ ባለበት ሰዓት አንዴ ሱብሃንአላህ ወይም አስተግፊሩላህ ቢል ኖሮ ቢጨምር ኖሮ የሥራ መዝገቡ አድፍቶ ወደ ጀነት መግባት የሚችልበትን፣ ነገር ግን እሷ ባለመኖሯ ምክንያት ኸይርና ሸር ስራው እኩል ሆኖበት አዕራፍ ግንብ ላይ መሆን እሱ ነው ኪሳራ ብሎ ማለት። ምናልባት ከሱ ላይ መሆንም ጥሩ ሊሆንም ይችላል። ምክንያቱም ጀሃነም በጀሃነምና በጀነት መካከል ያለ እንጂ ጀሃነም ስላልሆነ ማለት ነው። ነገር ግን ሐቂቀተል ኸሳራ
አንድ አጅር አጥቶ የቂያማ ቀን አንድ ሰው ወደ ጀሃነም ሲፈረድበት ያኔ ነው ኪሳራ ብሎ ማለት። ጀሃነም በጣም መመለሻነቷ የከፋ የፍራሽ ከእሳት የተሰራ ፍራሽ ላይ የሚተኛበት ጣራውም እሳት የሆነበት ግድግዳዎቹም እሳት የሆነበት የሚበላው የሚጠጣውም እሳት የሆነበት የእሳት ልብስ የሚለበስበት ዓለም ነው። ለቅጽበት እንኳን ቅጣቶቹ እንዲቀለሉ በሚጠየቅበት ጊዜ ምላሽ የማይገኝበት ዓለም ነው የጀሃነም ዓለም። የጀሃነም ነዋሪዎች በረሃብ በሚቃጠሉበት ጊዜ ዶሪዕ የተሰኘ ምግብ ይሰጣቸዋል። ያ ምግብ ዶሪዕ የተሰኘው ምግብ በሚሰጣቸው ጊዜ መላ ሰውነታቸውን ዕቃ የሚያፈራርስ ይሆናል። ማወራረጃም ይሆን ዘንድ የፈላ ውሃ ይቀርባል። እሱም ቢሆን የሆድ ዕቃን በሙሉ ጥርግርግ አድርጎ የሚያስወጣ መጠጥ ነው። በዚህ ሁኔታ በጣም በጀሃነም እሳት በሚሰቃዩበት ጊዜ መውጫ ቀዳዳ በሚያጡበት ጊዜ የጀሃነም መላእክቶችን እንደምንም አላህ Subhanahu Wa Ta'ala ለአንድ ቀን እንኳን ቢሆን ቅጣቱን እንዲያቀልላቸው ልብ አድርጉ። ከቅጣቱ እንዲወጡና እንዲያርፉ አይደለም፣ ቅጣቱን ብቻ እንዲያቀልላቸው ይለምኗቸዋል። አላህን እንዲለምኑላቸው يخفف عنا يوما من العذاب አንዲትን ቀን እንኳን ቅጣቱን ያቀልልን። ከዛ በኋላ በሚቀጥለው ቀን ጀምሮ ደግሞ መደበኛው ቅጣታችን ይቀጥል። ነገር ግን እስቲ ለአንድ ቀን እንኳን ቅጣቱ ጋብ ይበልልን። ግን ያ መላእክቶች ምንድን ነበር የሚሏቸው? አወለም ተኩታቲኩም ረሱሉኩም ቢልበይናት፣ መልእክተኞች ረሱሎች ወደ እናንተ መልእክትን ይዘውላችሁ አልመጡም ነበርን? እነሱም ደግሞ ቃሉ በላ ኧረ መጣው ነበር፣ እኛ ግን እውነት ስላልመሰለን አልተቀበልናቸውም ነበር። በዚህን ጊዜ መላእክቶች ቃሉ ፈድዑ ወማ ዱዓኡል ካፊሪን ኢላ ፊ ضላል፣ ምንም አይነት ተሰሚነት የሌለው ጥሪ በመሆኑ እንግዲያውንስ እዛው ለምኑ እንጂ ምንም አይነት ምላሽ እንደማይሰጣቸው ይነግሯቸዋል ማለት ነው። ጀሃነም በጣም አስቸጋሪ ዓለም ነው። ጀሃነምን የገባ ሰው ፈቀደ ኸሲረ ኹስራን ሙቢና፣ ግልጽ የሆነን ክስረት የከሰረ ማለት ጀሃነምን የገባ ነው። ጀሃነም የዱንያ አጠቃላይ ኪሳራ የምንላቸው ነገሮች ኪሳራ ቢሆኑ አንድ ቀን በሞት መገላገል አለ። ኩሉ ነፍሲን ዳኢቀቱል መውት፣ ያኔ ሁሉም ነፍስ ሞትን ቀማሽ ስለሆነ በሞት ያንን ኪሳራ የምንለውን ነገር እንገላገለዋለን። ነገር ግን ፈመን ዘሕዚሐ ዐኒን ናር፣ ከእሳት እንዲርቅና ወኡድኺለል ጀነተ፣ ጀነት እንዲገባ የተደረገ የተገባ ፈቀድ ፋዝ፣ በእርግጥ ነጃ የወጣ ብሎ ማለት እሱ ነው። በእርግጥ ነጃ ወጣ። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ ዱንያ የማታለያ መጠቀሚያ ሸቀጥ እንጂ ሌላ ነገር አይደለችም። እና እኛ በዚህ ምድር ላይ እየታለልን ያለነው በአሁኑ ሰዓት የሚያስጨንቀን ነገር ዱንያ ነው። በአሁኑ ሰዓት የምንመኘው ነገር ዱንያ ነው። በአሁኑ ሰዓት የምንፈራው ነገር ዱንያዊ ነገር ነው። ብቻ ከቁርአን ጋር ያለን ግንኙነት በጣም ተራርቋል። አላህ Subhanahu Wa Ta'ala ክስረት የሚለውን ነገር እኛ ክስረት ብለን አናየውም። አላህ Subhanahu Wa Ta'ala ፈውዝና ፈላህ የሚለውን ነገር እኛ ፈውዝና ፈላህ ብለን አናስበውም። አላህ የሚመኘው ሌላ፣ እኛ የምንመኘው ሌላ ነገር ሆኗል ማለት ነው። አላህ ለኛ የሚፈልግልን ነገር ሌላ፣ የሚመኝልን ነገር ሌላ፣ ጀነት፣ እኛ ደግሞ የምንፈልገው
ጠፊዋን ዱንያ ብልጭልጯን ዓለም ዱንያን መውደድ በጣም ትልቅ ወንጀል ነው። አንዳንድ ዑለሞች ምን ይላሉ? ሑብ ዱንያ ምን ይላሉ? ዱንያን መውደድ ረእስ ኩሉ ኸጢአትን የሁሉ ወንጀል ዋና ቁንጮ ዱንያን መውደድ ነው ይላሉ። ምክንያቱም አንድ ሰው ዱንያን በሚወድበት ጊዜ ዒባዳ የተባሉ ነገሮችን በሙሉ እየተወ ይሄዳል። ዱንያን በሚወድበት ጊዜ ወንጀሎችን እየተዳፈረ ይሄዳል። ዱንያን በሚወድበት ጊዜ አኺራን እየሸሸ ይሄዳል። ምክንያቱም ከሰለፎች አንዱ ምን አለ? ዱንያና አኺራ ማለት ልክ እንደ ምስራቅና ምዕራብ ነው አለ። ወደ አንደኛው በሄድክ ቁጥር አንደኛውን እየራቅህ ትሄዳለህ እና ዱንያ ሁሌም ጭንቀታችን ሊሆን የሚገባው የአኺራ ህይወት ነው። የአኺራ ህይወት ሊገለጽ የማይችል ነገር ነው። አንድ ሰው ሲፈጠር የሚፈጠረው ለዘላለም መሆኑን ብዙዎቻችን ዘንግተናል። አንድ ሰው በ30 ዓመቱ ሲሞት ሞተ እንላለን። ነገር ግን ይህ ሰው የተፈጠረው ለ30 ዓመት ሳይሆን ለዘላለም መሆኑን ዘንግተናል። ኢማ ፊል ጀና ወኢማ ፊናር ኻሊዲን ሆኖ ይኖራሉ። ወይም ጀሃነም ገብተው ተቀጥተው የሚወጡ ቢኖሩም የሰው ልጅ ወይ ጀነት ላይ ለዘላለም ይኖራል ወይ ጀሃነም ላይ ለዘላለም ይኖራል። ከሁለቱ ውጭ መሆን አይቻልም። በጣም አስቸጋሪ ነው። የሚጠብቀን ዓለም ምን ያክል ኸይር ስራ ይዘን ብንሄድ በአኺራ ላይ ጀነት ሊያስገባ እንደሚችል እንግዲህ የራሳችንን መገምገም አለብን። ራሳችንን በቁርአንና በሐዲስ እንገመግመው ያለንበትን ሁኔታ መረዳት እንችላለን። መቼም ሰው ራሱን ሊሸውድ አይችልምና የአኺራ ህይወት በጣም ከባድ ነው። በአኺራ አንድ ሰው ምን ይላሉ? አንድ ትልቅ ሷሊህ ከሰለፉን ሷሊህ ውስጥ የአኺራ ህይወት ማለት በጣም ከባድ ነው ይላሉ። እስቲ እንደ ምሳሌ ለመናገር ያክል ዱንያን የሚሞላ የጤፍ ፍሬ ቢኖር እና በየ10 ዓመቱ አንዲት ወፍ የመጣች አንዲት ፍሬ ብቻ ብትወስድ ከብዙ ቢሊየን እና ኳትሪሊየን እንዲሁም በጣም ለቁጥር ከሚታክቱ ብዙ አመታቶች በኋላ እነዛ ፍሬዎች ማለቃቸው አይቀሩም። ነገር ግን አሉ የአኺራ ህይወት ግን የሚያልቅ አይደለም አሉ። ሱብሃንአላህ። ታዲያ የዛን ጊዜ የከሰረ ሰው ትክክለኛውን ኪሳራ የከሰረው ያ ሰው ነው አሉ። የዛን ጊዜ አላህ ሱብሓነሁ ወተዓላ አዝኖለት የሰራት ትንሽ መልካም ስራ ተቆጥረለት ጀነት የገባ ሰው ትክክለኛውን ድል ያገኘ ሰው ማለት ያ ነው አሉ። እንጂማ ዱንያ ላይ ያሉ ስልጣን፣ ዱንያ ላይ ያለ ሀብት ንብረት፣ ዱንያ ላይ ያለ ጤና፣ ዱንያ ላይ ያለ ዕውቀት፣ ዱንያ ላይ ያለ ስኬት በሙሉ ሞት የመጣ ቀን የሚፈርስ ነገር ነው ማለት ነው። ዱንያ ላይ ያለ ክስረት፣ ዱንያ ላይ ያለ ውድመት ሞት የመጣ ቀን የሚያልቅ ነገር ግን በዱንያ ላይ ይዘን ሰብስበን ምን ሄደው አላህ Subhanahu Wa Ta'ala ጋር የምናወራርደው መልካም ስራችንን ነው። ምን ያክል ለዛ ዓለም ተዘጋጅተናል? ምን ያክል ራሳችንን ከከሰሩት ሰዎች ውስጥ ላለማግኘት አስበናል? ሁላችንም ቁጭ ብለን ልናስብበት፣ ጊዜ ሰጥተን ልናስተውልበት፣ ልናስተነትንበት የሚገባ ነገር ነው። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. وصلى الله على سيدنا محمد وعلى آله وصحبه وسلم.